ማን ራሱ ፈንጅ አጥማጅ፣ ማን ራሱ የተጠመደን ፈንጅ ጠቋሚ፣ ማን ራሱ የተጠቆመን ፈንጅ አምካኝ፣ ማን ራሱ ስለተጠመደ ፈንጅ ዜና ነጋሪ እንደሆነ የኢትዮጵያ ሕዝብ ጠንቅቆ ያውቃል። ስለዚህ ነፃና ፍትሃዊ መድረክን ተጠቅማችሁ በሐሳብ ማሸነፍ ሲያቅታችሁ ሽብርን ለአፈናችሁ መረማመጃ ለማድረግ መሞከራችሁ አዲስ ባህላችሁና ባህሪያችሁ አይደለም። አሁንም ቢሆን የኢህአዴግ መንግስት የሚመጣው ምርጫ ለማጭበርበር እንደተዘጋጀ በብዙ መረጃዎች አሉ። አሁንም ቢሆን የኢትዮጵያ ህዝብ በተጠንቀቅ ቆሞ እንዲጠብቅ የምንጠይቀው ድምፁ እንዳይሰረቅ። ስለዚህ ድምፁ የተሰረቀ ህዝብ ደግሞ ድምፁ መብቱን ለማስከበር ባለው መንገድና ሁኔታ ይንቀሳቀሳል። ስለዚህ እንዳውም ኢህአዴግን የምንመክረው እዚህ ላይ የኢትዮጵያ ህዝቦችን ድምፅ ላለመስረቅ መንቀሳቀሱ ይበጀዋል ነው። ኢህአዴግ አስተዳደሩ በኢትዮጵያ ሲዘረጋ አህዱ ብሎ የጀመረው ለ60 ዓመታት የተገነባውና የደረጀው በኮሪያና በኮንጎ ሳይቀር ለዓለም ሰላም ከፍተኛ አስተዋጽኦ በማድረግ የታወቀው በተለያዩ የጦር አውድማዎች አገራችንን በደሙ የዋጀው የመከላከያ ኃይላችን ፍጹም ኃላፊነት በጎደለው መልክ በመበታተን ለምን እንደሆነ አላውቅም። የዛሬ 40 ዓመት ግድም አገር ፍቅር ቲያትር ባየሁት አንድ ቲያትር ውስጥ ሁለት ልጃገረዶች ማፈር ደህና ሰንበት፣ መሽኮርመም ደህና ሰንበት ሲሉ አይቻቸው ነበረ። ዛሬ ትዝ ይሉኛል። ለምን እንደሆነ አላውቅም። የተቃዋሚ ፓርቲዎች አመራሮች በ95 ዓመተ ምህረት አሜሪካን ተጉዘው የአሜሪካን ኮንግረስ ሂሪንግ ላይ ድርቁን ሰበብ አድርገው ኢትዮጵያ የመሬት ፖሊሲዋን እንድትቀይር ተጽዕኖ እንዲደረግባት ተማጽነዋል። ኢትዮጵያ ፖሊሲዋን በነጻነት መወሰን ያለባት አንድ ነጻ ሀገር ነች። የምትመራበትን ፖሊሲ የመምረጥ ወይም ያለ መምረጥ መብት የህዝቦቿ ብቻ ነው። ሐቁ ሆኖ ያለ ተቃዋሚዎች የፖሊሲ ለውጥ ማምጣት ከፈለጉ ህዝቡን በተለይም አርሶ አደሩን ማማከር ትተው የሌላን አገር ሸንጎ ደጅ መጥናት ለምን አስፈለጋቸው? ለምን? መጀመሪያ ላይ ስናገር ንግግሬን ስጀምር የሀገር ፍቅር ሁለት ልጃገረዶች በቲያትሩ ላይ ያሉትን አንስቼ ነበረ። ምን እንደተሰማኝ አላውቅም፣ እንዴት እንደመጣብኝ። ማፈር ደህና ሰንብት፣ መሽኮርማም ደህና ሰንብት ሲሉ አሁን ገባኝ ለምን እንደተሰማኝ። የምንነጋገረው የኢትዮጵያ ህዝብ የሚያውቀውን ነገር በየቤቱ እዚህ ያለው ሰውም ጭምር የሚያውቀውን ነገር እየካድን ቁጥር፣ ቦታ፣ የተገደሉ ሰዎች ሲነገር ያ ትክክል ነው፣ ትክክል አይደለም፣ ሆኗል። ለምንድን ነው ሁልጊዜ የሚሰማ ነገር አለ? ጥሩ ህግ አለ፣ አፈጻጸሙ መጥፎ ነው። ልማት ምኞት አለ፣ አፈጻጸሙ መጥፎ ነው። ሁልጊዜ አፈጻጸሙ መጥፎ ነው፣ የአፈጻጸም ችግር አለ ይሉናል ባለስልጣኖች። ይሄ ከሆነ የአፈጻጸም ችግር ሁሉም ላይ ካለ አሁን እንደምናየው ደግሞ እውነትንም የመቀበል የአፈጻጸም ችግር አለ። ሄጄ የተናገርኩት ስለ ችጋር ነው። መሬት ምናልባት አንድ ነገር ይሆናል። እኔ ኮንግረስ ያ የመጀመሪያም አይደለም። ከዚህ በፊትም ሄጄ ተናግሬያለሁኝ።
ይሄ ከቅንጅት ጋራ እንዴት ብሎ ገና ያልተፈጠረ ያልነበረ ድርጅት እንደተያያዘ፣ ሁለተኛ ደጅ መጥናት እንደተባለ አላውቀውም። እኔ ምንም ደጅ በህይወቴ ደጅ የጠናሁት አንድ ጊዜ ብቻ ነው። በ1951 ዓመተ ምህረት የትግራይ ችጋር ጊዜ የትግራይ ህዝብ ክፉኛ ችጋር ውስጥ ነበረ ሲባል ከዚህ ተነስቼ በአውቶቡስ ሄጄ ዞሬ አይቼ ተመልሼ መጥቼ አዲስ አበባ ውስጥ ለመጀመሪያም ለመጨረሻም ጊዜ በህይወቴ ደጅ ጠናው በየሰዎች ቤት ይሄ በተለይ አሜሪካኖች ምን እንዲሰጡኝ ምን እንድሰጣቸው በሽግሩ ወቅት ኢህአዴግ ሁሉም ዜጋ ወደ ክልሉ ይግባ በሚል የተሳሳተ ፖሊሲው ከፍተኛ ቀውስ በአገሪቱ መፍጠሩን ኢህአዴግ በቁጭት የሚያስታውሰው ነው። በዚህም ምክንያት ሁሉም ዜጋ ወደ ክልል ይግባ በተባለው በተሳሳተ ፖሊሲ ምክንያት ጎጠኝነት፣ ጎሰኝነት ወዘተርፈ አዲስ ህይወት ዘርተው አገሪቷን ለከፍተኛ ቀውስ እንደዳረጉት የምናስታውሰው ነው። ተቃዋሚዎች በተለይም ቅንጅቱ ይህን የእኩልነት መብት እንደ መፍትሄ አይቀበልም። በመሆኑም የብሔር እኩልነት የሚባል ነገር ሊኖር አይችልም፣ አይገባምም ይላል። በተምታታ አቋማቸው ሰውን ከሚኖርበት ማህበረሰብ እየነጠሉ እኛ ለሰው እንጂ ለብሔር፣ ስለ ቋንቋ፣ ስለ ባህል ጉዳያችን አይደለም ይሉናል። ሰውን ከቋንቋው፣ ከባህሉ፣ ከታሪኩ፣ ከህብረተሰቡ ነጥለው በማውጣት በተናጠል ብቻ የሚንቀሳቀስ የቡድን ፍላጎትም ሆነ ጥያቄ የሌለው ደካማና በተናጠል ለጥቃት የተጋለጠ ፍጥረት ሊያደርጉት ይሻሉ። እኛ የምንለው ድህነትን የምንዋጋው መሬት እየሸጥን አይደለም። ድህነትና መዋጋት ዋና የአንድ ሀገር መሰረታዊ እንቀበላለን። ድህነትን ለመዋጋት መሬት እንሸጣለን ግድ የለም የሚሉን ከሆነ የት ጋር ሲደርስ እንደምንቆም ይንገሩ። ሌላው ግን ጥያቄ ያነሳ ነው። ኢህአዴግ እኮ ድህነትን መቀነስ አቅቶታል። አይደለም ባለበት ማቆም ድህነትን መቀነስ አቅቶታል። ቅድም ያልኩት እኮ ለዚህ ነው። በእርሶ በኢትዮጵያ የስታቲስቲክስ ባለስልጣን አሃዝ መሰረት በ5 ዓመት ውስጥ 3.6 ሚሊዮን አዲስ ድሃ ፈጥራችኋል። እንዴት አድርገው ድህነትን እና በሁለቱም እኮ ነው ወይ ድህነትን ቀንሳለሁ ወይ ነው ትልቅ ብልጽግና አምጥታችሁ ቢሆን አያትስ ብልጽግና መጥቷል ግድ የለም ነው መሬቶቹ ቀስ እያሉ ይሉ ግድ የለም ያው መሀላው ስትቀርበስ ወይ የሚሆን ድረስ ከሁለቱም እኮ ነው ወይ የሀገር ሉዓላዊነትና አንድነት አልተከበረም፣ ወይ የሀገር ሉዓላዊነትና አንድነትን የሚያስከብር ፖሊሲ የለንም፣ ወይ ድህነትን አልተዋጋችሁም፣ በኢኮኖሚ በኩል ብልጽግና አላመጣችሁ። ለዚህ እኮ ነው አገሪቷን ለ14 ዓመት ስትይዙ ወደፊት ሊያስኬድ በሚችል መንገድ ነው ማንኛውም እኮ የሚገርም እኮ ይሄ የሀገር ሉዓላዊነትና የመጨረሻው ድክመት